እኔ እግር ኳስ መጫወት ባልችል ኖሮ ቡል ፋይተር ወይንም ደግሞ የተዋጊ በሬ ስፖርት ተፋላሚ መሆን ነበር የምፈልገው ይላል። ይናገሩ በተመሳሳይ ቡድን ውስጥ ሆኖ የሚያናድድም የሚያስደስትም ነው ይሉታል። ይህ በቡድን ደረጃ ሲደረግ ደግሞ እንደ ክፉ ባልና ሚስት ለሚጫወቱበት ክለብ እንኳን ረፍት የማይሰጥ ጨቅጫቃ ነው ይሉታል። ግን ደግሞ ሞገደኛነቱና ልደፈር ባይነቱ ለእልፍ የእግር ኳስ ጠበብቶች ታጋይነትን መንገድ ያሳየ ነው ይላሉ። ሰላም ውድ የሌጀንድ ስፖርት ቤተሰቦች፣ እኔ እግር ኳስ መጫወት ባልችል ኖሮ መሆን የሚፈልገው ታዋቂ የተዋጊ በሬ ስፖርት ወይንም ቡል ፋይተር ተፋላሚ ነበር ሲል የሚናገረው አንዳንዴ በደበዘዘ ኳስ ጨዋታ ድንገት የሚፈጥረው ወከባ በጨዋታው ላይ ነፍስ ዘርቶ ቅመም ጣል የሚያደርገው ሰርጂዮ ራሞስ ጋርሲያ ልናነሳው ወደናል። ትውልድና እድገቱ በሀገረ ስፔን ካማስ በተባለች መንደር በ1986 ዓመተ ምህረት ነው። አሁን የጠቀስነውም ከዚህ በኋላም የምንጠቅሰው ዓመተ ምህረት አመላካች ቁጥሮችም በአውሮፓውያኑ የዘመን ቀመር እንደሆነ ይታሰብልን። 562 ኪሎ ሜትር ከስፔን ዋና ከተማ ማድሪድ ርቃ የምትገኘው ካማስ በሀገሪቱ ራስ ገዝ ለመሆን እየተንደረደሩ ካሉት መካከል አንዷ ናት። ሰርጂዮ ራሞስ ጋርሲያ ኳስ ሲጫወት በፍቅር ከንፈው የተጣሉ ቤተሰቦች እንዳሉ የታሪኩ መዝገብ ሲገለጥ በሚገባ ያሳያል። ሰርጂዮ ራሞስ ጋርሲያ በሲቪያ ግዛቱ ውስጥ አድጎ እግር ኳስ ላይ ነፍስ ከዘሩ ተጫዋቾች መካከልም አንዱ ነው። ሰርጂዮ ራሞስን ለመዘከር የተሰራው ዘጋቢ ፊልም ላይ የቡድን አጋሮቹ ስለሱ ሲናገሩ ራሞስ ሕያው ተጫዋች ነው ይላሉ። ከእርሱ ጋር መጫወት ማለት 12 ለ11 እንደመግጠም ነውም ሲሉ ያሞካሹታል። ጉዳዩን በዝርዝር ሲያስረዱ ሰርጂዮ ራሞስ ጋርሲያ የአንድ ለአንድ ግጥሚያ ላይ ማንም ሊያሸንፈው ስለማይችል ነው። ሰርጂዮ ራሞስ ካለ የተዘጋ ካዝና አለህ እንደማለት ነው ሲሉ የምንጊዜም የክለቡ ምርጥ ተጫዋችና የቀድሞ የቡድኑ አባል ክርስቲያኖ ሮናልዶ መስክሮለታል። በአንድ ለአንድ ግጥሚያው አይሸነፍም፣ ምናልባትም አጥቂዎች ካታለሉት እንኳን በጉልበት አማራጭ ይጠቀማል። ይህ ለአንድ ክለብ ሊከፈል የሚችል ታላቅ የውለታ ምንዳ ስለመሆኑም ይመሰክሩለታል። ራሞስ የልጅነት 2 ክለቦች አሉት። የመጀመሪያው የተወለደበት ቀዬ ሲሆን ሁለተኛው ደግሞ ሲቪያ ነው። ሲቪያ አካዳሚ በ14 ዓመቱ ነበር የተቀላቀለው። ከዛም 27 ሚሊዮን ዩሮ ወጥቶበት ወደ ሀገሪቱ መዲና ሪያል ማድሪድ ሲዛወር አንደኛው ጋላክቲኮ ይሆናል ተብሎ አልታሰበም ነበር። ሰርጂዮ ራሞስ አንድ የህይወት መርህ አለው። ሁሉም ሰው ሰርቶ ይብላ ከዛም ፍሬውን ያገኛል ይላል። ከምንም በላይ የሚያናድደው ነገር ሰው ማድረግ እየቻለ ባለማድረጉ መከራና ስቃይ ሲደርስበት ያመኛል፣ ያበሳጨኛልም ይላል። ይህንን በምሳሌ ሲያስረዳ አንድ የቤተሰብ አስተዳዳሪ አባወራ ልጆቹን ለመንከባከብ የማይፈነቅለው ነገር አይኖርም። ምናልባትም እነዛ ልጆች የሚማሩት፣ የሚለብሱት ወይንም የሚመገቡት አባት ወይንም እናት ከቅጥር በሚያገኙት ገንዘብ ነው። ያንን የገንዘብ ምንጭ የሆነውን ስራ ለመታደግ ያ ቤተሰብ መክፈል ያለበትን ነገር ሁሉ ካልከፈለ ነገ ባለ ዕዳ ይሆናል ይላል። እኔ የሚገባኝ እንደዛ ነው። ስፔናዊ ያደረገው ዝውውር ተብሎ በክብረ ወሰን ደረጃ ተቀምጦለታልም። ሰርጂዮ ራሞስ ኳስን መጫወት ሲጀምር አጥቂ ነበር። ይህ ሌላኛው የሰርጂዮ ራሞስ ድብቅ መልኩ ነው። በእያንዳንዱ ጨዋታዎች ላይ ሲፈለግ በታክቲክ በልጦ ሲፈለግ ደግሞ በኃይል አገላብጦ ግብ የሚያስቆጥር አጥቂም ነበር። ሰርጂዮ ራሞስ ጋርሲያ ግን ይህንን ማስቀጠል አልቻለም። የፊት መስመር አጥቂ ሆኖ ሲጫወት ኃይል የቀላቀለ ጨዋታን በመከተሉ የሚፈጽመው ጥፋት ቀላል አልነበረም። በዚህ ምክንያት አሰልጣኞች ለራሞስ ጉዳይ ሲጨነቁ ውለው ማደር ሌላ ተጨማሪ ስራ ሆነባቸው። ሰርጂዮ ራሞስ አጥቂ ሆኖ ሲጫወት ምንም እንኳን በፕሮፌሽናል ደረጃ ባይሆንም ያኔ በለጋ ዕድሜው ጀምሮ ነበር የቀይ ካርድ ሰለባ የሚሆነው። ከዛም አሰልጣኞች ቀስ በቀስ የቦታ ለውጥ በማድረግ ከፊት መስመር ተጫዋችነት ወደ ኋላ ስበውት የመሃል ተከላካይ ሆኖ እንዲጫወት አደረጉትና ሰውየውም ምናልባትም ዓለማችን ካየቻቸው ድንቅ የተከላካይ መስመር ተጫዋቾች አንዱ ለመሆን በቃ። ጨቅጫቃ ባልና ሚስት መልክ ያለው የማድሪድና የራሞስ ንትርክ የዛ አትሌቲክ ጸሐፊው ሞሁንዳ ክለቦችና ተጫዋቾች ያላቸው ግንኙነት የትዳር መልክ ያለው ነው ሲል ስለ ራሞስ በጻፈው አርቲክል ላይ መንደርደሪያ ይሰጣል። ይህ የጋብቻ መልክ ያለው ውለታ አብረህ እስካለህ ድረስ በጋራ ጉዳይህን መክረህ ዘክረህ ትኖራለህ፣ ህልውና ካከተመ ወረቀትህን ቀደህ ትሰናበታለህ ይላል። ነገር ግን የሪያል ማድሪድና የራሞስ ግንኙነት የባልና ሚስት አይነት ግንኙነት ሳይሆን የጨቅጫቃ ትዳር ምሳሌ ነው ሲልም ይገልጸዋል። ሪያል ማድሪድ በራሞስ ጨክኖ አይጨክንም፣ ራሞስም እንደዛው። ለምሳሌ በኮንትራት ማራዘሚያው ወቅት የሚፈጠረውን ጉዳይ እንመለከታለን። ራሞስ ኮንትራት ለማራዘም ከክለቡ ጋር ሲደራደር ክለቡ የሚያቀርበውን ግዴታ ለመፈጸም ስምምነት ላይ ይደርሳሉ። ጥቂት ቆይተው ግን የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝን ጨምሮ ሌላ ሐሜት ሲወራ ይሰማል። ይህ ሁሉ መነሻው ግን
የራሞስ የኃይል አጠቃቀም ከልክ ማለፉ ነው ይላሉ። ራሞስም የሪያል ማድሪድ ነገር አይሆንለትም። ግን እንደ ቀላል የነጎዱት 17 የአብሮነት ዓመታት በጭቅጫቅ የባልና ሚስት አይነት ግንኙነት የሚመሰሉ ነበሩ ነው የሚሉት። ራሞስ ወይ የማትጥለው ወይ የማታነሳው የማይጨበጥ ባህሪ ያለው ግን ደግሞ ሽንፈትን ከሞት ጋር እያስተካከለ እምቢተኛ የሆነ የጋላክቲኮ አባል በማድሪድ ደጋፊዎች ፍቅር የከነፈ እነርሱም ስለሱ ተናግረው የማይጠግቡ እነሱም የሐውልት ያክል የሚያገዝፉት ናቸው። በማድሪድ ቤት ማሸነፍ ብቻ ሳይሆን እንደ ሪያል ማድሪድ ባህል ነው ማሸነፍ ያለብህ ይላል ራሞስ። ሰውየው ከሞገደኛነቱ የተነሳ ትክክለኛውን የማድሪድ መለያ ለብሶ ወደ ሜዳ እስከገባ ድረስ ማሸነፍ አለበት። ያንን ነጭ መለያ ለብሶ ሲገባ ደግሞ ሌላ ተጨማሪ የቤት ስራ አለበትም ይላል። ማሸነፍ እንደተጠበቀ ሆኖ አሸናፊነቱ በማድሪድ ባህል መሆን ይኖርበታል ይላል። በራሞስ እሳቤ ሪያል ማድሪድ የስፔን ምልክት ነው። የመዲናዋን ስም ይዞ በዓለም የነገሰ ድንቅ ቡድንም ነው። አመሰራረቱም ከልዑላን ጋር ይያያዛል። ይህንን ሁሌ ማስታወስ ያስፈልጋል ይላል። እናም አንድ ተጫዋች ማድሪድን ሲቀላቀል ማሸነፍ የማይነገር ግዴታው ቢሆንም እንደ ሪያል ማድሪድ ባህል ማሸነፍ ግን በራሞስ በኩል የተቀረጸ አብዮት ነው። እንደ ማድሪድ ማሸነፍ ምን ማለት ነው? ግብ አለማስተናገድ፣ በሰፊ የግብ ልዩነት ተጋጣሚን መረምረም፣ በስነ ልቦናና በታክቲክ መብለጥ፣ ቡድኑ እንደ ንጉስ እንዲፈራ ማድረግ፣ በየትኛውም ዘርፍ ጫና መፍጠር፣ ዳኛውን ጨምሮ ማስጨነቅ የሚሉት ናቸው። ይህንን አለማድረግ በራሞስ በኩል ኃጢያት ሲሆን እንደ ማድሪድ ማሸነፍ ማለት ራስን ሰውቶ ክብርን ማስቀጠልን ያጠቃልላል። ይህ ብዙዎች የሚመኙት ግን ደግሞ የማያደርጉት ድንቅ የስነ ልቦና ከፍታ ሆኖ ታሪክ መዝግቦታል። አያውቅም። ራሱ የሚወስዳቸውን እርምጃዎች ብቻ ሳይሆን ሌሎችም የቡድን አባላቱ እሱን እንዲከተሉት ያነሳሳል። ለምሳሌ አንድ ተጫዋች አታሎ ቢያልፈውና ከሱ ውጪ የሆኑ የቡድን አጋሩ ቢኖሩ እንዳያልፍ ካለፈም ግደለው ሊል ይችላል። ይህንን በአውሮፓ ቻምፒየንስ ሊግ ፍጻሜ ከሊቨርፑል ጋር መሐመድ ሳላህ ላይ፣ በማድሪድ ደርቢ በፈርናንዶ ቶሬዝ ላይ፣ በኤል ክላሲኮ ሊዮኔል አንድሬስ ሜሲ ላይ ተግብሮት ተመልክተናል። ታሸንፋለህ። ስታሸንፍ በማድሪድ ባህል ይሆናል። የራሞስ ፍልስፍና ነው። 93 ቁጥር ሚስጥር ራሞስ ለሜክሲኮ ሞንትሪ ክለብ ፊርማውን ካኖረ 2 ወራት እንደተቆጠሩ ነው። የተለመደው 4 ቁጥር ወይንም የብሔራዊ ቡድኑ መለያ ቁጥር 15 መልበስ አልፈለገም። ይልቁንስ 93 ቁጥርን መልበስ መርጧል። ለዚህ ምክንያቱ በአውሮፓ ቻምፒየንስ ሊግ ፍጻሜ ከአትሌቲኮ ማድሪድ ጋር ሲፋለሙ 1-0 እየተመሩ 93ኛው ደቂቃ ላይ መከላከል እስከ ግብ ማስቆጠር ከዛም የካርድ ሰለባ እስከ መሆን የዘለቀ ታሪኩ ይሄው በ38 ዓመቱ ቀጥሎ እንደ ጎረምሳ አሁንም እያተራመሰው ነው። ያነሳቸውን የቻምፒየንስ ሊግ ዋንጫዎች እግሮቹ ላይ የተነቀሰው ራሞስ 30 ቀይ ካርዶችን የተከናነበው ራሞስም የጭቅጫቃ ባልና ሚስት ባህሪ ከየክለቦቹ ጋር የሚፈጥረው ራሞስ ይህ ሁሉ የሚሆነው ግን አልሸነፍም፣ ታሸንፋለህ፣ ስታሸንፍም እንደ ማድሪድ አለበለዛም እንደምትጫወትበት ክለብ ባህሪ ይሆናል የሚል ማርከሻ መድኃኒት ያለው ነው። ህይወት በሜክሲኮ ቀጥሏል። የቀይ ካርዱን ጉዳይ እንደዛው። የመጨረሻው የማድሪድ ምልክት ሰርጂዮ ራሞስ ጋርሲያ በብዙ የስፖርት ቤተሰብ ልብ ውስጥ የማይጠፋ ማህተምን ቀርጾ አስቀምጦ ጉዞውን ቀጥሏል። ሰላም። ይህ ሌጀንድ ስፖርት ነው።